አልቅሻለሁ። ግን እሷ ካንተ ነው እያለች ያለችው ማለት ከኔ መውረድ አለበት ማለት ይሄ ሰውዬ ጤነኛ አይደለም እንዴ? ምን አገባ እና አታያት እኮ ነው ወበላት ሌላ ጣጣ ታንጣጣ ፍቅር ዘንቦ ያርሳ ከመሬት ዛፍን ያነሳ ዛፍም የሞተ ፍሬና ነመስቴ እንዴት ናችሁ የቢሹ ፋሚሊዎች? ዛሬ ባለቤቱ የለም ግን እኔና ብሬክስ ዛሬ ፍራንክ አስበንለታል። ከበድ ያለ ፍራንክ ነው የዛሬው። ያ እያመመኝ ነው ራሱ እንዴት ነው እንግዲህ ሰላም ብለናል የቢሹ ቤተሰቦች። ዛሬ እንደምታውቁት እንግዲህ የቢሹ ዩቲዩብ ቻናል ረጅም ጊዜ ቪዲዮ ሰርተበት አያውቅምና ለምን ዛሬ እኔና ያቢ ቪዲዮ ሰርተን እንዲጨልል አናደርገውም ብለን አንድ ነገር ታቅዶለታል። እኔ ተናግሬያለሁ ከዚህ በፊትም ከኔ ጋር ፕራንክ አትሳፈጡ። እኔ ጋር ፕራንክ መሳፈጥ የጀመረ ሰው መጨረሻው ማይሆንም ያሁኑ ሐሳብ ደግሞ በጣም የሚገርም ሐሳብ ነው። ያው ብሬክስ እንደምታውቁት ባለትዳር ነው እና ከኔ ጋር የሆነ ግንኙነት እንዳለን እና እንዳረገዝኩኝ ነው የምነግረው። የቢሹ ጓደኛ ነኝ እሱን ያስተዋወቀን እንዴት በየትኛው ታይም እንዴት ሆነ ብሎ በቃ ግራም ያጋባ ፕራንክ ነውና አረገዝኩኝ ብዬ ነው ፕራንክ የማደርገው። ተዘጋጅተሃል ብሬክስ? ከዛ በኋላ ምን ይሆናል? እሷ አረገዝኩ ትላለች፣ እኔ ደግሞ ያው እግዚአብሔር ይቅር በለና ይወርዳል ልጁ ለመናገር ራሱ ቃል ይከብዳል፣ ግን እንደዛ ነው የምንለው። ከዛ የሱን ሪአክሽን ነው የምናየው። እንግዲህ እንደዛ ስንለው ምን ሊሰማው ይችላል? አው ነው በቃ እንዴት ሊሆን ይችላል? እንዴት ለማመኑ የሚከብድ ነገር ስለሆነ ያው እንግዲህ ወደ ፕራንካችን እንሄዳለን። እንደናችሁ ሴታፓችሁ እንግዲህ አስተካክለናል። በነገራችን ላይ ጋይስ ያቢ ትንሽ አመም አድርጓታልና በጣም የሚገርም አጋጣሚ ጥሩ ሙድ ላይ አይደለም ያለችውና ኢማጂን እሱ መጥቶ እንደዛ ሲያያት የምር ነው የሚመስለው። የምር ያ ኦሬዲ እየደረስኩ ነው ብለውናል። ሶ እንግዲህ እየቀረበ ስለሚሄድ እኛ ስታርት አድርገን ነው የምንጠብቀው ካሜራው። እሺ መጣ ጋይስ ሰላም አይላ አቺ እንዴት ነሽ? አንበሳይ እንዴት ነህ? ሰላም ያመኝ ነው። ምንድን ነው ፊትሽ? ካደለው ምን ሆነሽ? አግባ ግባ ናባ ምንድን ነው ተኝታችሁ? አንቺ ምን ሆነሽ? አበደው በቃ በጣም ያመኝ ነው። እና ሐኪም ቤት አትይኝ? አይሰሳው አንበሳ አሴ ያለው ነጣጣ ውስጥ ገባው። እንዴት ነጥፍሽ? ቀርታ ምንድን ነው ታምሜያለሁ በጣም ቢሹ እስቲ ንካኝ አልተኩስም እና ሐኪም ቤት አትሄጂ? ሄጄ ነበረ እኔ በቃ ቢሹ በጣም ተረበሽኩኝ። በቃ አልገባም። ተረብሼ ነው ያለሁት። ጭንቀቱ መሰለኝ ይበልጥ ራሴን ሊፈነዳ ደረሰ። ቤት ደህና አይደል? ኧረ ደህና ናችሁ? ምን አሉሽ? በላም ሐኪም ቤት ሄጄ ነበር እኮ እርጉዝ ነው። ቅርታሽ ራሴ ስለተረበሽኩ ነው። አልቅሻለሁ። ቅድም ሄጄ ነው ሆስፒታል የነገሩኝ። ታውቃለህ አንተ ማለት እርጉዝ ነው ማለት እንዴት ነው? በቃ አሁን ቢሹ ፕሊስ በቃ እኔ በጣም ከባድ ስትረስ ውስጥ ነው ያለሁትና አሁን የጠራን ላይክ እንደ ጓደኛ እንድታማክረን እንደ ወንድም በቃ ማድረግ ያለብን ነገር እዚህ ሀገር የምታውቀው ሰው ካለ ዶክተር ካለ ወይም ደግሞ ወደ ኢትዮጵያ እንድትሄድ ነው በቃ ማለት
ቆይ ያው ነግራን አርግዣለሁ። እንዴት ነው ማርገዝ ነው ማርገዝ እንዴት ነው የተፈጠረው? ድንገት ነው የሆነው። መድኃኒዓለም ክርስቶስ ድንገት የሚባል ነገር አለ እንዴ? ቢሹ ጫንቆኝ እኮ ነው። በቃ በጣም ይጭነቅሽ እያልኩሽ አይደለም እንዴ? እኔ ይኸውልህ ባለፈው ያኔ አብረን ስናመሽ ምናምን ነገር በዛ ነው እንትን የተፈጠረውና ያኔ አብረን ሰብሰብ ብለን ስናመሽ ማለት ከጓደኞቻችን ጋር ያኔ ነው ከሄድኩ በኋላ ያሟት ነበርና ጠራችኝ። በቃ ድንገት እዛ እና የራሷ ጉዳይ ነው ታዲያ ማለት አንቺ እንዴት ነው አልገባኝም። ከዛ ግን እሷ ካንተ ነው እያለች ያለችው ማለት ከኔ ከማን በስመ አብ ወልድ ቀልሽ ነው አምላኮች አስተናገጣችሁኝ። አረ እየገባ አይደለም ወንድሜ ተረዳኝ እንዴ ምን ነው አንተም እኔ አባባል እኮ አይሰቀኝ ባይዘይ ቢሹ ቀላል ካንተ ነው እያለች ነው ለኔ ካንተ ነው እያለች ነው። እኔ ማለት ከብሬክስ ነው ያረከሰው አይ ነው ከብሬክስ ነው አትበይ። ምን ሆነሽ ነው ያማን እንዴ? ቆይ ከብሬክስ ነው ማለት ድንገት ሆነ። በቃ ድንገት ተፈጠረ። ድንገት እሷ እንደዛ ነው እያለች ያለችው። እንግዲህ አሁን ዞሮ እሷ እያለች ያለችው ያውቃል እኮ ቢሹ እኮ ያውቃል። ምንም ቦይፍሬንድ እንደሌለኝ ያውቃል። ከማንም ጋር ግንኙነት እንደሌለኝ ያውቃል። አይደለም እሱ ለኔ ታይተኝ እንዴ ምን ሆነሽ ነው? በቃ ድንገት ተፈጠረ። ሁለታችንም ፈልገን ያደረግነው ነገር ነው አይደል? አደረግን እንጂ ያንቺ የማርገዝ ያለ ማርገዝ ጉዳይ ያንቺ እንትን ነው የሚሆነው። ቆይ አንቺ እስቲ ንገሪኝ እንዴት ነው? እንዴት ነው ፈነዳ ነው ቢሹ ራሴ ሊፈነዳ ነው ብሬክስ በቃ አይደል እንዴት እንዳረገዘችን ያላቅም አርግዣለሁ አለች። በቃ ቼክ ተደረጋለች። እንደዛ ስትለኝ ወሰድኳት። ወስዳት አው እንዳረገዘች አረጋግጠናል። እሷ ደግሞ በቃ አብረን ባለፈው ሳስበው ደግሞ ጊዜው ምናምን በርግጥ ተመሳሳይ ነው። እንዴት ነው ካንተ ጋር እንደዚህ 2 ወር ከምናምን 1 ወር ከምናምን 2 ወር ከምናምን እንደዛ 2 ወር የሆነው ነው። ቢሹ ይሄ መንገር ከባድ ሆኖብን ነው በጣም ከባድ። እኔ እንዴት እንደምነግር ራሱ እኮ በእናትህ አይምሮ ሊፈነዳ ነው። ፕሊስ በቃ አቡ በእናትህ አታበሳጨኝ። ምን ነው በቃ ሆነ ተፈጠረ እያልኩ አይደል እንዴ? ምን ያደርጋል አሁን? እንዴት ምናምን አትጩህ እንዴ አትጩህ። መጫወት አትችልም እኮ ዝም በል እስቲ። ቢሹ ከብሬክስ ጋር ምን ላድርግ? በቃ አላውቅም ምን እንዴት እንደተፈጠረ። እሷ ናት እዚህ ሁሉ ጣጣ ውስጥ የከተተች። አረ በእግዚአብሔር ብሬክስ እኔ ላይ እንደዚህ አትበል። እኔ ራሴ ታምሜያለሁ። በእናትህ ተይኝ እንዴ! ምን አይነት ሰው ነህ አንተ? ህይወት አለህ፣ ትዳር አለህ። እንዴት ነው እንደዚህ ነገር የምታደርገው? ሲጀምር ጠጥቼ ስለነበረ ነው። እኔ ምንም ማስታወሰው ነገር የለም። አሁን እንዴት ምንድነው? ሁላችን እኮ ነው የጠጣነው በሰዓቱ። ሁላችን ጠጥተን ነበር አይደል እንዴ? አንቺ ና ባትይኝ የዛን ጊዜ እኮ ኦኬ አሞኛልና ና እኮ ነው ያልሽው አይደል እንዴ? አንቺ ግን ለሌላ ነው። ምን ያደርጋል በእግዚአብሔር። አሁን ንገረኝ በእግዚአብሔር። በቃ አሁን እዚህ ሀገር የምታውቀው ዶክተር አለ? በቃ መውረድ አለበት እንዴ? እግዚአብሔር ይቅር ይበለን። በቃ አይደል ነው እኔ ምንም አላውቅም። እንደዛ ነው መሆን ያለበት። ምን ነው የሚወርደው? አንተ ያማል እንዴ? ስለ እርግዝና እኮ ነው እየተወራ ያለው። እና ታዲያ እንዴ ምንድን አረገዝኩ እኮ ነው እያለች ያለችው። ያማል እንዴ? እሺ እና እያወቅ ሁሉም ነገር ምንድነው? እንዴት እንዴ? ምን ሆነ ነው አንተ? ስለ እርግዝና እኮ ነው እየተወራ ያለው። ቀላል ነገር እኮ አይደለም። ስለዚህ መውረድ አለበት በቃ፣ ወይ ወደ ኢትዮጵያ መግባት አለበት። አንተ ሲጀመር ስለዚህ ነገር ልናማክረ ነው። አንተ እዚህ ሀገር የምታውቀው ዶክተር ካለ ንገረን፣ መፍትሄም የሚሆን ካልሆነ ደግሞ በቃ ወደ ኢትዮጵያ ነው የምትሄድ። እኛ እኮ እንደ ጓደኛ ልታማክረ ነው። በቃ አንተ ወደ ኢትዮጵያ ነው የምትሄደው ማለት ምን አገባ? ያቦ እንደዛ አትበለኛ። አንተ ምን ሆነ ነው? ጭንቀት ላይ ሌላ ጭንቀት ልጨምርብኝ ነው እንዴ? ለናከ መምጣቴ እንደዚህ አይነት ጉድ ውስጥ መች ነው? ስንት ወር ነው? አንድ ወር ነው እንደመጣሽ? አንድ ወር ከምናምን ባለፈው አንተ በእናትህ የሆነ ተሰብስብ ብለን ስናመሽ አታስታውስም እንዴ? አታውቂም? ያን እኮ ነው የቤት ገብታ ነበር። አንተ ዝም በል እስቲ። አታውቂም ትዳር እንዳለው? እና ታዲያ እኔ እንዴት እንደተፈጠረ አላውቅም። እንዴት የዛ ቀን ምን ሀፕን እንዳደረገ አላውቅም። ቢሹ በቃ ተሳሳትን። እኔ አላውቅም ምን እንደተፈጠረ አላውቅም። እንዴት እንደተፈጠረ አላውቅም። ወይኔ መሲ ሰምታለች። አንተ ያማል እንዴ? አንተ ራሱ አንተን ልናገር እንኳን በስንት ጉድ ነው። ምን ሆነ ነው እንዴ? አንተና ብለን ለመጥራቱ ካሁን እኮ ለዛውም ቪዲዮ
እንቀርጽ ነው እያልን ይሄ የነበረው እኮ ለዛ እኮ ነው። ምንም ማለት መውረድ አለበት ማለት ምንድነው? ግዴታ ነው ይሄ በቃ ግዴታ ነው። እና አትያዝ እኮ ነው እሱ መቼ ይጠፋናል? ጥፋት ላይ ጥፋት ቢሹ እሱ ህይወት አለው ታውቃለህ። ይኖረው እሺ ጊዜ ይኖረው እንዴ መጀመሪያ ነበር መጠንቀቅ። ህይወት አሉት። ኧረ በስመ አብ ወልድ ኧረ በስመ አብ ወልድ መድኃኒዓለም ይቅር ይበላል። ማየት ነው ታሰሙታለ ችናት ጉድ ያደረገች ምንም ችናት አትበል። ሁለታችሁም ጥፋተኛ ናችሁ። ይኸውልህ አሁን እኮ እኔ የጠራሁ እንድትጨቀጭቀኝ አይደለም። ምን ሆነ ነው እንደ ወንድም እንደ ጓደኛ ልታማክረኝ ጭንቄን ልትካፈለኝ ነው። እዚህ ሀገር የምታውቀው ዶክተር ካለ እንድትነግረኝ እና አጥያት ስራ ብዬ ነው። በቃ መውረድ አለበት ግዴታ ነው። መውረድ አለበት። ምን ነው ማን ስለሆነ ነው ይላል። ምን አገባ በቃ አንተ እንድታማክረን ነው እንጂ ቢሹ ማለት ታሳብለኝ ነው እንዴ? እመቤቴ ኪዳነ ምሕረትን ኧረ በስመ አብ ወልድ ምንድነው እንደዚህ የሰራችሁት ስራ እኮ ትክክል አይደለም። አቦ ንገሪው በቃ ልክ እንዳልሆነ ስለምናውቅ ነው። በቃ እና ሌላ ነፍስ ማጥፋት አሞና ሁለታችን እንዴ እመቤቴ የሟደ እመቤቴ አረደዛ አንተ ይሄ አይታሰብም። ምን ሆነ ነው? እኔ ህይወት አለኝ። በቃ እኔም ብዙ አላማ አለኝ። ብዙ አላማ ይዤ ነው እዚህ ሀገር የመጣሁት። በቃ ሰይጣን ያሳሳተኝ ሰይጣን አሳስቶኝ ነው። የኔን ህይወት ታውቃለህ? ህይወት እንዳላቃለው ህይወትን የምታስታውስ ከሆነ ያኔ መጠንቀቅ ነው፣ አለመንዘላዘል ነው። ሲያስጠላ በመዳን አሁን ስላለመንዘላዘል ምናምን ልትመክረኝ ነው እንዴ? አይ ብችልና በመታ ደስ ይለኛል። እሺ ብልግና ነው በጣም መብራንን ብልግና ይውረድ እንደ ጀግና ደግሞ ኧረ መድኃኒዓለም ክርስቶስ። እሺ ትነግራታለህ ለመሲ ምንድን ነው የሚፈጠረው? ይሄ ሰውዬ ጤነኛ አይደለም እንዴ? እመቤቴ ነው አንተ አይሁንም። እመቤቴን ሄዳለሁ እኔ ሁለተኛ ነው የማታገኙኝ። ፀሐዬ ትሙት አልገባም። በቃ እንደዚህ እንድትለን ነው የመጣው። መፍትሄ ይሄ ነው። ይኸውልህ በጣም ነው የምታስጠሉት። ማውራት አንተ ያማ እንዴ ጓደኝነት ማለት ነው እንዴ? የለብኝም ከእናንተ ጋር ግን አይወርድም ልጁ። እኔ መፍትሄ እንድትሰጠኝ እኮ ነው ያመጣው። አይወርድም አትበል። ምን ሆኖ አንተ አይደለም እኮ ካንተ አይደለም እኮ ያረገዘችው አይወርድም ይላል እንዴ? እመቤቴን እከሳቸዋለሁ። እመቤቴ ዝም በል በእናትህ። መንገር አልነበረብንም። በቃ መንገር አልነበረብንም። በእናትህ ሌላ ጣጣ ታምጣብኝ። እመቤቴን እከሳቸዋለሁ። እመቤቴ አንድ ነገር ቱን ታወርድና እሺ። በጣም ነው የምታስጠሉት። አንተ ና ነው እመቤቴ ቢሹ ናና A few moments later አላመንክም? ስቲል አሞኛል ባይዚ ቢሹ በነገራችን ላይ ህመሟ እውነት ነው። አሟታል ማለት ሌላ ድንገት ሆኖ እንዳጋጣሚ አሟታል። አንተ ግን በኢየሱስም ጋይስ በስንት ጉድ ነው ያሳመም ነው በቃ ማለት እንትን የተመለሰው ቢሹ ጓደኛ እኮ እንደዛ አይደለም የሚለው። እሺ አውርደባ አሳድገዋለሁ ይላል እንዴ? ባይ ባይ። ለማንኛውም ዩቲዩብን አስቀምጥላችኋለሁ። ሰብስክራይብ አድርጉኝ። ሰብስክራይብ አድርጓት። ሄሎ ቢሹ ታመምኩኝ። አንድ ሰው ሰብስክራይብ እንዳያደርግ ራሱ